ተቀርጿል ነው ቪዲዮ ተቀርጿል። ያኔ የት ነበርሽ? ዝም አልሽው ያኔ እኮ እኔ መነሳት የጀመርኩት ያኔ ነው። ወይኔ ጉዴ! ያኔ ድራማ ነበር። ከዛ ያለው ነገር ከዛ ደግሞ አረገሽ ሲባል ያኔ ይሄ ነገር ምንድን ነው? ከዛ አብርሃምን ጠየኩት። ጥሩ የትኛውም ሴት ከንፈር ለከንፈር ፍቅረኛዋ ሲሳሳም ስራ ነው ብላ ዝም ልትል ወይም ልታልፍ አትችልም። አላየውም እሱ። አረ ዛሬ ነው ያየሽው? እኔ ሚዲያ ልጠቀም ነበር። ከዛ እንደዛ ከሆነ ስልክም የነበረኝ ቅርብ ጊዜ ነው ማለት እኔና አብርሽ ከምንደዋወልበት ስልክ ውጪ እንደዚህ ብዙ ነገሮች የምከታተልበት ስልክ የለኝም። ስለዚህ እነዛን ቪዲዮዎች የቀረሹ ባስማት ነው ማለት ነው። የትኛው እየፖስቻቸው ያለው ይላክልኝ አብርሽ ስልክ ላይ ነበር። ባይዘይ ካየሽው አሁንም አብርሽ ስልክ ላይ አለ። እኔና እሱ ደግሞ ያለፈ ታሪክ ቢሆን ስልኩ ላይ አይኖርም ነበር። ያ ስሪ የለም አይሻ እንደማትተዋወቁና የእውነት እንዳልሆነ እየነገርሽ ነው። በሌላ ነገር አታሰምኙ። ሲቀጥል ደግሞ እኔና እሱ የምር ለስራ ከሆነ ኤቭሪዴይ የምንሰራውን ስራ ታይ ነበር። ኤቭሪዴይ የምናደርገውን ነገር ታይ ነበር። ቅርብ ሰዓት ያለው ጥቂት ነገር አይመልጥሽም። ቅርብ ሰዓት ያለው ከ9 ወር በፊት የተሳሳም ነው እኮ እሱን አላየሁም። እኔ አላየሁም አልኩሽ እኮ እሱ። ኧረ ወይኔ እኔ አላየሁም። አንቺ በህይወቴ እንዳንቺ አይነት አጋጥሞኝ ነበር። ከዛ አሁን ያለውን ነገር ሳይ አይምሬ ትንሽ ጥያቄ ሲፈጥርብኝ ሚዲያ ተጠቀሚም ኦኬ ወጣት አይደለሽም? አሁን የጀመርኩት አሁን የጀመርሽው እውነትሽን ነው ማለት እያልሽው አይደለም። እውነቱን ማመን ግድ የለሽም ለውሸትም ልክ አለው። እኔ ጋር ያሉት ቪዲዮዎች ሁሉ አብርሃም ጋር አለ። እሱን እንዲያሳይሽ ጠይቂው። ምናልባት ካላሳየሽ ደግሞ ስልኩን ማታይ ከሆነ እኔ ማወራው ነገር እውነት ነው፣ የእናንተ ነገር ውሸት ነው ማለት ነው። ያንን እየመሰከርሽልኝ ያለሽ። ኧረ እባክሽ እሺ ተጋባን። አሁን ደግሞ እርጉዝ ነኝ ስወልደው ውሸት ነው ልትይ ነው? ኖ አይ እሱን ሳይ ነው የመጣሁት ማለት እናንተ እውነቱን መቀበል ስላልፈለጋችሁ ነው። ምናልባት አብርሽ አንቺንም ዋሽቶሽ ሊሆን ይችላል። እሱ አላቅም። ምናልባት እርጉዝ ነኝም ልትይ ትችያለሽ። እሱም ድንገት የተፈጠረ ነገር ሊሆን ይችላል። ያ ነገር ሲፈጠርባችሁ ከዛ እኔና አብርሽ ባልና ሚስት ምናምን ብላችሁ ያወጣችሁት ለዛ ይሆናል። ምናልባት አላቅም። ከተጋባን በኋላ እኔ ቆንጆ ነገር የተፈጠረው ለማንኛውም ላሳስሽ ብዬ ነው። አንቺና አብርሽ አልተጋባችሁም። ይሄን ነገር እኔ ልንገርሽ ወይስ አንቺ ሪሉን ታውቂያለሽ? እንደተጋባን ነው ወይስ መጥቶ ይናገር እንዳልተጋባን